ሰላም ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ አለሁ አልሐምዱሊላህ። ዛሬ በአካል መጥቻለሁ። ለማታውቁኝ ካሊድ አወድ እባላለሁ። የዩቲዩብ ቻናል ስም ደግሞ ካሊድ ሀቢቢ ነው የሚባለው። ዛሬ በአካል የመጣሁት ስለ እጅ ኳስ ላወራችሁ ነው የመጣሁት። እጅ ኳስ ምንድነው? ምን አይነት ህጎች አሉት የሚሉትን አብረን ሆነን እናሳያችኋለን ማለት ነው። ዛሬ ማሳያችሁ ስለ እጅ ኳስ እንዴት ነው? እጅ ኳስ ማለት ምን ማለት ነው? አብዛኛው ሰዎች ሲጠይቁኝ እጅ ኳስ ምን ማለት ነው? ልክ የእጅ ኳስ ተጫዋች ነህ ሲሉኝ፣ አዎ የእጅ ኳስ ተጫዋች ነኝ። እጅ ኳስ ምን ማለት ነው ይሉኛል። አብዛኞቹ መረብ ኳስ ይመስላቸዋል፣ አንዳንዶቹ ደግሞ ቅርጫት ኳስ ነው የሚመስላቸው። እና ስለዚህ እጅ ኳስ ማለት ደግሞ ምን ማለት ነው የሚለውን ዛሬ በቪዲዮ አሳያችኋለሁ ማለት ነው። ከኛ ጋር ሆኖ መልካም ጊዜ። እሺ ቤተሰቦች፣ ያው ዛሬ ስለ እጅ ኳስ ነው የምናወራው። እጅ ኳስ ማለት በጣም ተወዳጅ የስፖርት አይነት ነው። በኢትዮጵያ ብዙም ባይታወቅም በውጭ ሀገራት በደንብ ተወዳጅ የሆነ የስፖርት አይነት ነው። እጅ ኳስ ዛሬ ወደ 6 አይነት ህጎችን አሳያችኋለሁ በቤቴ ውስጥ፣ የቀሩትን ደግሞ ሜዳ ውስጥ አሳያችኋለሁ ማለት ነው። በሌላ ቪዲዮ እንመጣለን። የዛሬ ቪዲዮ 6 አይነት ህጎችን ምን ምን ናቸው የሚሉትን አብረን ነው ማሳያችሁ ማለት ነው። የእጅ ኳስ እቺን ትመስላለች እና ወደ ቪዲዮ እንገባለን ማለት ነው። አሁን ዛሬ ማሳያችሁ እጅ ኳስ ነው። እጅ ኳስ ማለት ምን ማለት ነው የሚለውን የመጀመሪያውን ጥያቄ ልመልስላችሁ ማለት ነው። እጅ ኳስ ማለት ልክ እንደዚህ ሃንድ ቦል በእጅ እንደመጫወት ማለት ነው። በተለያየ ቋንቋ ያው ብዙ አብዛኞቹ ተከታዮቼ ሰብስክራይቦቼ በኦሮምኛም አሉ፣ ሶማሌኞችም አሉ፣ አረብም ስላለ በሁሉም ቋንቋ አንዴ ልንገራችሁ። እጅ ኳስ ማለት ያው በአማርኛ ነው። በእንግሊዘኛ ደግሞ ሃንድ ቦል ይባላል። በሶማሌኛ ደግሞ ኩበታ ጋዓንታ ይባላል። በኦሮመኛ ደግሞ ኩባ አርካ ይባላል። በአረበኛ ደግሞ ኮረትልየድ ይባላል ማለት ነው። ስለዛ አሁን ወደ ቪዲዮ እንገባለን ማለት ነው። ስለ ህጎቹ ስለ አንዳንድ ነገሮቹ ነግራችኋለሁ። የመጀመሪያውን ህግ እጅ ኳስ ስንት ተጫዋች ነው የሚሰለፈው የሚለውን ነው። የመጀመሪያው ስቴፕ ይሄ ነው። 7 ተጫዋች ነው ከበረኛው ጭምር 6 ተጫዋችና 1 በረኛ ነው የሚገኘው ማለት ነው። እና የቲም ስኳድስ እንዴት ነው የሚለውን ልንገራችሁ ማለት ነው። ከ12 ጀምሮ እስከ 18 ባለው ስብስብ መያዝ ይችላል ማለት ነው አንድ ቡድን። ይሄኛው ነው ማለት ነው። 6 ተጫዋቾቹ ውስጡ የራሳቸው ፖዚሽን አላቸው የሚጫወቱት። በረኛውም ራሱ በረኛ ነው። ጌሙ እንዴት ነው የሚለው ደግሞ ልንገራችሁ። አብረን ነው የምናጠቃው፣ አብረን ነው የምንመለሰው። የመጀመሪያው አንደኛው ስቴፕ ይሄ ነው ማለት ነው። ወደ ሁለተኛው ስቴፕ ደግሞ ሲሄድላችሁ እጅ ኳስ እንዴት ነው የሚጫወቱት የሚለውን ነው። ይሄ ኳስ በ3 ሰከንድ ነው እጃችን ላይ መቆየት ያለበት። ከ3 ሰከንድ በኋላ ወዲያው ነው ፓስ ነው መደረግ ያለበትና ከ3 ሰከንድ በላይ መያዝ አንችልም፣ ይዘን መሮጥ አንችልም ማለት ነው። ይሄ የሁለተኛው ስቴፓችን ነው። ሌላኛው ደግሞ ሶስተኛው ስቴፕ ኳሱን እንዴት ነው 3 ሰከንድ ብቻ ነው እጃችን ላይ የሚቆየው ለምትሉት፣ አዎ 3 ሰከንድ ነው የሚቆየው፣ ግን ሌላ አማራጭ አለን። እንዴት ነው እሱ? እያነጠርን ጓደኞቻችን መፈለግ አለብን ማለት ነው። እያነጠርን ጓደኞቻችን እንፈልጋለን። ልክ ጓደኞቻችን ሲወጡልን ምን እናደርጋለን? ፓስ ማድረግ እንችላለን ማለት ነው። ሰከንዳችን እንዳይደርስብን ለተቃራኒ ቡድን እንዳይሰጥ ማለት ነው። ሌላኛው ደግሞ ስናነጠር አንጥረን ይዘን ሰው ቃጣ ድጋሚ ማንጠር አንችልም። ይህ ህጉ ነው። አንድ ያነጠረን ማንጠሩ እስከፈልክ ድረስ ማንጠር ትችላለህ፣ ግን ከዛ በኋላ ኳሱን ይዘህ ድጋሚ ማንጠር አትችልም። ተነፍቶ ለማን ነው የሚሰጠው? ለተቃራኒ ቡድን ነው የሚሰጠው። ስለዚህ ምን ማድረግ ያለብን? ወዲያው ነው ፓስ ማድረግ ያለብን። ይሄ ነው ማለት ነው ሶስተኛው። አራተኛው ህግ የጎል እናገባለን። ልክ ስታገባ ቀጥታ ወዲህ ነው የምትመለሰው፣ ወደ ዲፌንስ ነው የምትመለሰው። ሴሌብሬት ልክ እንደ እግር ኳስ ደስታ መግለጽ የለም። አይ ቲንክ በእግር ኳስ 1 እስከ 40 ሰከንድ 1 ደቂቃ ሙሉ ምን ይሰጣል? ጊዜ ይሰጣል ሴሌብሬት የሚያደርግበትን። በእጅ ኳስ ግን የለም እንደዛ። ወዲያው አጠቃህ አገባህ ወደ ዲፌንስ ነው የምትመለሰው ማለት ነው። በጣም ፍጥነት የሚፈልግ የስፖርት አይነት ነው። ብልሃት ይፈልጋል፣ ብዙ ነገር ይፈልጋል ማለት ነው። ልፋትም ይፈልጋል። ያ ነው ትንፋሽም ይፈልጋል። በጣም ከባድ ስፖርት ነው። እሱ ነው ማለት ነው። ሌላኛው ደግሞ በእግር መንካት አይቻልም።
ኳስ በእግር መንካት አይቻልም። ልክ የእግር ኳሱ በእጅ እንደ ማነካው ሁሉ የእጅ ኳሱ ደግሞ በእግር መንካት አይቻልም። በረኛው ግን እንደፈለገ መያዝ ስለሚችል እንደፈለገ በእግሩ በእጁ በፈለገበት ቦታ መልሶ ምን ማድረግ ይችላል? መያዝ ይችላል ማለት ነው። የውስጥ ተጫዋቾች ግን ምን ማድረግ አይችሉም? በእግር መንካት የለባቸውም ማለት ነው። ዋናው ምንድነው? የእጅ ኳስ ጨዋታ ስለሆነ ይሄ ነው ማለት ነው። ሌላኛው ደግሞ ወደ አምስተኛው ቪዲዮ ደግሞ ስንሄድ የቲም ስፒሪት የሚባል አለ። እሱ ምንድነው? አብረ ከጓደኞቻችን ጋር ከ6ቱ ተጫዋቾች ጋር ተነጋግራችሁ ምን የምትሉበት በደንብ ኳስ የሚዞርበት ታይም አለ። ኳስ በሚዞርበት ታይም ደግሞ ምን ሰከንድ አለ? 45 ሰከንድ አለ ዳኛው የሚያሳይክ ማለት ነው። ልክ 40ኛው ሰከንድ ላይ ዳኛው ምን ያሳያል? የእጅ ምልክት ያሳያል። የእጅ ምልክት ሲያሳይ ልክ 5 ሰከንድ በጣቱ ነው የሚያሳይሽ። በጣታችን ነው የሚያሳየን 5 4 3 2 1 እያለ መጨረሻ ላይ ልክ 45 ሰከንድ ሲሞላ ይነፋና ለተቃራኒ ይሰጣል። ለምንድነው እንደዚያ ነው ደግሞ ካላችሁት፣ ለምሳሌ በእግር ኳስ እንደፈለገ ታክቲክ ተጫውተን ሰዓትን ለመግደል ያመቻል። በእጅ ኳስ ግን ያ ነገር የለም። ለምን? ተጨማሪ ሰዓት የለውም። በእጅ ኳስ 30 ደቂቃ 60 ደቂቃ ነው። የአንድ ሰዓት ጌም ነው ማለት ነው። በመሀል ግን ታይም አውት የሚባል ነገር አለ። ከተጫዋቾቹ ጋር የምትመካከርበት ኮቺንግ ስታፉ ጠርቶ ከአንዳንድ ነገሮችን የሚነግሩበት ታይም አለ ማለት ነው። ያ ሰዓት ይቆማል ኳስ ሰዓቱ ደቂቃው። ኳስ ደግሞ ወደ ውጭ በምትወጣበት ሰዓትም እንደዛው ሰዓት ይቆማል ማለት ነው። ምክንያቱም ተጨማሪ ሰዓት ስለሌለው ጀስት 60 ደቂቃ ከሞላ ዳኛው ይነፋል ማለት ነው። የትም ቦታ እያጠቃም ሆነ ምንም ሆነ ጨዋታው ያልቃል ማለት ነው። እና 45 ሰከንድ ይባላል ፓስ የምትደራረገው ከቡድን አጋሮች ጋር እየተቀባበልክ። ዳኛው ልክ 40 ሰከንድ ላይ ሲደርስ 5 ሰከንድ በጣቱ ነው የሚቆጥርልክ ማለት ነው። እያሳየህ ሞክር፣ ወይ መሞከር አለብህ ወይ ደግሞ አውቀህ ተቃራኒ ቡድን ላይ ጥፋት ተሰርቶብህ ተሞችቶክ እንድታገባ ማለት ነው ወዲያው። እና ያ ነው። ሌላው የስድስተኛውና የመጨረሻው ስቴፕ ደግሞ ምንድነው? ተጫዋች ቅያሪ ማለት ነው። ተጫዋች ቅያሪ ማለት በእግር ኳስ አንድ የወጣ ተጫዋች ተመልሶ መግባት አይችልም። በእጅ ኳስ ግን ምንድነው? ይቻላል። እንዴት ብትሉኝ ያገባውን አንዳንዶቹ የተለያዩ ቡድኖች እንዴት ነው የሚጠቀሙት መሰላችሁ? አንዱ እንደ አታክ ይጠቀሙና አንዱ ደግሞ ልክ እንደ ዲፌንስ እንደሚጠቀሙትና ልክ ይሄኛው አጥቅቶ ሲመጣ ቶሎ ብሎ ይቀያየራሉ። ይሄ ተከላካዩ ይገባል ማለት ነው። በዚህ እጅ ኳስ የተለያዩ ቦታዎች አሉት። ሁሉም ፖዚሽን አላቸው። ያ ፖዚሽን ደግሞ ቀጣይ በሌላ ቪዲዮ ሜዳ ሆኜ ነው ማሳያችሁ ማለት ነው። ሁሉም የተለያየ የራሳቸው ፖዚሽን አላቸው። አንድ ላይ ነው የምናጠቀው፣ አንድ ላይ ነው የምንመለሰው። እንደነገርኳችሁ በረኛ ብቻ ነው እዛው የሚጠብቀን ማለት ነው። ሌሎቻችን እዛ ሄደን ተቃራኒ ቡድን ጋር ሄደን አጥቅተን አንድ ላይ ደግሞ ስትመለሱ አንድ ላይ ነው የምንመለሰው። እና የራሳችሁ አንዳንድ ሰው ነው የሚያዘው ማለት ነው። ማርክ ላይ አንዳንድ ሰው፣ ዲፌንስ ላይ የራሳችሁን አንዳንድ ሰው ነው ይዛችሁ ምን የምታደርጉት ዲፌንሳችሁን የምትጠብቁት ማለት ነው። እና ወደ ቅድሙ ልመለሳላችሁና ኳሷ በምንዞርበት ሰዓት ደግሞ ምንም አይነት ጥፋት መሰራት የለበትም ስላችሁ እንደዚህ ለማጥቃት ሄዳችሁ ወይ ወደ ጎልነት መቀየር ወይ ወደ ሙከራ አድርጋችሁ ነው የምትመለሱት እንጂ ኳሱ እንዳይበላሽ ምንድነው ማድረግ ያለባችሁ? ወዲያው ነው ፓስ ተቀብለው ክፍት ባገኝበት ሰዓት ላይ ጥሰን መግባት ነው ማለት ነው። ይሄ ነው ማለት ነው። 6ቱ የእጅ ኳስ ህጎች ጋር ብዙ ናቸው። ለዛሬው ግን እችን 6ቷን ስቴፕ ልንገራችሁ ብዬ ነው። ሌላው ደግሞ በቀረው ሜዳ ሆኜ ደግሞ አሳያችኋለሁ ማለት ነው። ሌላው ቪዲዮ ከመጨረሴ በፊት እዚህ በኢትዮጵያ እጅ ኳስ ቅድም መግቢያ ላይ እንደተናገርኩ ከሆነ በኢትዮጵያ አይታወቅም ብያችሁ ነበር። እጅ ኳሱ አብዛኛው ክልል በእርግጠኝነት አይታወቅም። አዲስ አበባ ነው በደንብ የሚታወቀው። አዲስ አበባ አይ ቲንክ አሁን ወደ 6-5 አይነት ክለቦች አሉ ተሳታፊ የራሱ ቡድኖች። ሌላው ክልል ደግሞ አንዳንድ መቀሌም አለ፣ ድሬዳዋም ራሱም አለ። የተለያዩ ብቻ የክልል ከተሞች ላይ አንዳንዶቹ አሉት። እንደ እግር ኳስ ታዋቂ ያለው ነው።
አሁን አብዛኛው ጊዜ ትራቭል በመሄድበት ሰዓት ልክ እንደዚህ የሆነ ቦታ በመሄድበት ሰዓት ስፖርተኛ ነው የምን ተጫዋች ነህ? የእጅ ኳስ እላቸዋለሁ። እጅ ኳስ ምንድን ነው? ቮሊቦል ይሉኛል። ኧረ አይደለም። መረብ ይሉኛል። ኧረ ቪዲዮ አውጥቼ እስከ ማሳየት ድረስ ማለት ነው። ይህ ስፖርት አዲስ ነው። ዋና ምክንያቴ ይሄ ዩቲዩብ ቻናል የከፈትኩት ስለ እጅ ኳስ ምንድን ነው፣ እጅ ኳስ ማለት ምን ማለት ነው የሚሉትን አብዛኛው የኢትዮጵያ ሕብረተሰብ ስለማያውቅ ይሄ የእጅ ኳስ ስፖርትን እንዲያውቁ ዋነኛው መፍትሄ ነው። እናንተም ከኔ ጎን ሆናችሁ ይህንን የስፖርት አይነት አብረን እንድናሳድግ ፍላጎት እንዳላችሁ አምናለሁ። ላይክ፣ ሰብስክራይብ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ቻው፣ ሰላም ቆዩልኝ። መልካም ጊዜ